እና የባለፈው ቪዲዮ ላይ ትንሽ ወይኔ ልንገራችሁ ፕራንክ አርጋይ ነበር። በሪል ነገር ፕራንክ አርጋይ ነበር። ሁማኔር ገዛልኝ ብላ ነው ፕራንክ ያደረገችና በሳቱ ብር አልነበረኝም። ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ አደረገው ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንደምና። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን አለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁላችሁ በጣም በሚያስደስት ቪዲዮ ነው። ዛሬ ፕራንክም ተንኮልም ምናምን አይደለም። ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ያው መቲን በእንደነ ቪዲዮም ቀርጫት ምናምን እንደዚህም የዚህን ያለ የተጋነነ ሰርፕራይዝ አድርጌያትም አላቅም። ለዛ መቲን ዛሬ ላስደስታት ነው። ጨለማ ነው እዚህ ዛሬ ቀረጽኩ ያለሁት ባጅ ውስጥ ሆኜ ነው። ቾክያለሁ ይሄን ቪዲዮ ለመስራት በጨለማ ነው የቀረጽኩ ያለሁት። ግን ቢሆንም በቃ ዛሬ ይሄን ቪዲዮ ሳልቀርጽ አላድራትም እኔ ራሱ ማለት ነው። እና ምን መሰላችሁ ይሄን ቪዲዮ እኔ የምሰራውን ቪዲዮ ባለፈውን ቪዲዮ እሷ ፕራንክ ያደረገችኝ ቪዲዮ ካላያችሁት ይሄ ቪዲዮ ብዙም አይገባችሁም። እዚህ ጋር አስቀምጠላችሁ ላይ ባለፈውን ቪዲዮ እሱን ቪዲዮ እዩትና ይሄንን ስታዩት በደንብ ይገባችኋል ማለት ነው። እና የባለፈው ቪዲዮ ላይ ትንሽ ወይኔ ልንገራችሁ ፕራንክ አርጋይ ነበር። በሪል ነገር ፕራንክ አርጋይ ነበር። ሁማኔር ገዛልኝ ብላ ነው ፕራንክ ያደረገችና በሳቱ ብር አልነበረኝም የለኝም ምናምን ብያት በቃ አይ ካልሆነ እንለያያለን ምናምን አለችኝ ማለት ነው። እዛ ይሄ ነገር ፕራንክ ከሆነ ይደብረኛል ምናምን ብያት አይደለም ምናምን ብላኝ ፕራንክ አርጋኛለች። በጣም አናዳኝ ነበርና እኔ ደግሞ እሷን ዛሬ እሷ ፕራንክ ያደረገች ስታስከፋኝ እኔ ደግሞ እሷን ያስደሰትኳት ነው ያለሁት ማለት ነው። እንዲሰማት ነው ማረገው። እና ምንድነው እሷን ዛሬ ሰርፕራይዝ ላደርጋት ያሰብኩት ኮሜንት እሱን ቪዲዮ አይታ አንዷ እህታችን ኮሜንት ላይ አካውንት ላክልኝ ምናምን ብላ ለሰው ሁማኔር እንደገዛላት የተወሰነ ብር ሰጣኛለች ማለት ነው። እና በዛ ብር እኔ ለሷ ሁማኔር ገዝቼላታለሁ ማለት ነው። እና እናታችን ስለሰጠሽኝ በጣም አመሰግናለሁ። በእውነት ከልብ አመሰግናለሁ። እና ኮሜንቱንም አሳያችኋለሁ። እሷ የላከችልን አካውንቴ ልኬላት የተወሰነ ብር ልካልኝ እና ሁማኔሩን ገዝቻለሁ ማለት ነው። በጣም አመሰግናለሁ። ላንቺም በጣም ከልብ አመሰግናለሁ በእውነት። እና የገዛሁትን ሁማኔር ላሳያችሁ። እና ይሄውና ሁማኔሩ ትወደዋለች ብዬ አስባለሁ። ግን ትደነግጣለች። ምንም ማድረግ አይቻልም። እና እኔ ለሷ ማልሞላት ነገር የለም። እና እሷ ስራ ቦታ ሆኜ ነው ያለሁት። ጠርቻታለሁ፣ ነግሬያታለሁ። በስልክም ያለው ነገር ነግሬያታለሁ። በታክሲ ማለዝም እየሮጥኩ ነው መጣው ብላኛለች። እና ስትመጣ ያለውን እስቲ አብረን እናያለን። እና ቤተሰብ እሷ ከች ብላለች። ሰርፕራይዙ ለእናንተ ተናግራችኋል። አሁን እሷ ትንሽ አጓጉቼ ነው መናገራት ማለት ነው። ምንድነው ቆረጠኝ እኮ ነገሩኝ እንጂ ተረጋጊ። ቀስ ባጃጅ ውስጥ የሚናገር ሰርፕራይዝ ከባድ ነው በጣም። ደግሞ በምሽት ነው በብርድ ነው ከስራ ነው ከባድ ነው። እና ምን ችግር ጸዴ ሰርፕራይዝ እኮ ነው እኮ ሲጓጓው ነገር ተረጋጊኒ። በመቸኮል የሚሆን ነገር የለም እኮ። እና ይሄው እንደምትል አታሳዝንም። በሪቫን ነው ሁሌ የምትመጣው። ጸጉሯን ሽፍን ያደረገች ይዘበኝ ነው እንዴ ወይስ አዳው ላይ ጠራኝ? የምን ሙድ ነው? እና ምን ልትሆን ነው? በሪቫን አላሳዝንም። እሺ በቃ እና ጓ ስላለችብኝ ምንም ሰርፕራይዝ ምናምን የሚባል ነገር የለም። እና ፕራንክ ያደረኩሽ ነው ማለት ነው። ካሜራ ደቅኜ ፕራንክ ያደረኩሽ እንደዚህ ፍለፍት አድርጋ በጣም ማን ሲሰማ በእውነት የመጨረሻችን አታረገው። አንቺ ብቻ ነው ፕራንክ የምታደርጊኝ? ፕራንክ ለሷ ብቻ ነው የተፈቀደው? አታረገው አታረገው። እና ምንም ነገር የለም። እዚህ ድረስ ስለመጣሽ አመሰግናለሁ። መልካም ስራ። የሰው ባጃጅ እንዳይፈርስ ይፍረስ ይከስ ሳልነክስ ተናገር። ምንም የለም። ተረጋጊ። ምን ነው በእናትህ አታበሳጨኝ። እየሳኩ ነው የመጣሁት። ምን አገኘ ይሄ ልጅ ብዬ። እና ሰርፕራይዙ ምን መሰለሽ? ገምቼ ለበዓል ትሰጠኛለህ ብለሽ
ያስጨነቅሽ ነገር ነው። ሂውማኔር ብቻ ባልሆነ ያ ሆነ። አሁን ገና ፕራንኩን አረጋገጥኩኝ። አትገዛልኝም አውቀ ምን አልሽ? በቃ ሀሳቤን አንስቻለሁ። መጀመሪያ ሳትገዛ ምን ተሰምታንሳው ወደፊት ፍላጎትና ያነሳው ሀሳብ ኧረ አቅሜን ነገሯት እባካችሁ እናንተ በምን ነገሯት አቅሜን። ለኔ እኮ ቀላል ነገር እኮ ነው። አንቺ ጠይቅሽኝ ተራ ነገር እኮ ነው የጠየቅሽኝ። ካሜራ ይዛ አየራት ያዘ እኔ ላይ እኮ አይደለም ሙዶት ይዘው ነው ያውቃለሁ። ብታውቂኝ ሰው እኮ ይቀየራል። ሁሉም ሰው እኮ ባለበት አይቀጥልም። እሺ አሁን ምንድን ነው ከገዛሁልሽ? ገዛህልኝ? እስቲ አለኝ ሸተን ኮና ገደልኩ ነው ማሪያ ታምናል። አሳየኝ እባክህ። አሳይሻለሁ። ተረጋጊ እኮ ነው። ተረጋጊ። እንዴት ልረጋጋ? ሰጥቤ ባንዴ እኮ አይሰጥም ነው። እንዴት ልረጋጋ? አረ ተረጋጊ ፕሊዝ። እቺን ተራ ነገር ማለት ምን ማድረግ የለብሽ። አሳየኝ እሺ እባክህ። ላሳያት እንደ ቤተሰብ ከዚህ በላይ ላጓጓት ወይስ ላሳያት? አሳየኝ። ላሳይ ነው ልስጥሽ ነው እንጂ ለምን አሳይሽ? ስጠኝ። አሳይታኝ ስጠኝ። ወስደዋለሁ። ከዛ ሄዳለሁ። ባልሰጥሽ እስኪ ምን ይሰማሻል? ቆይ ባልሰጥሽ ምን ይሰማሻል? እግዚአብሔር እኔ እንደዚህ አይነት እድል ቀል እንደዚህ ሳይኮይ ላይ ከተረማመድ ላጻፈው እኔ የለውበት። ፕራንክ ብታርጊኝ ነው ሌላ ምን ታመጫለሽ? ልገልም እችላለሁ። አሁን ልጀምርም እችላለሁ። እኔም እንኳን አልገደልኩሽ ልገልም እችላለሁ። እሺ ተወኝ በቃ። ምን ፈልገህ ነው? እሺ ቤተሰብ ይኸው በእናንተ ፊት ኖ ያው እኔ ልኬን አሳይቻታለሁ ማለት ነው። ኦ ማይ ጋድ ወይኔ ጉዴ! እኔ ስሜቴን መቆጣጠር ያቃተኝ ነው። ታቆጣጠር። ኧረ የሆነ ተሰጠኛል አደረገው። ግን ፌክ አይደለም። ሲዳ አንጀራለሽ አንቺ አመጣቂ ማጣራት ትችላለሽ። አጣራለሁ በደንብ። ኦ ማይ ጋድ ቴንክ ዩ። እኔ ቆንጆ በምን ቀን እንደማመሰግንህ አላውቅም። ከየት አመጣህ ግን? እሱ ሚስጥር ነው አይነገርም። በአሁን አንቺም ብታመሰግኛት አሪፍ ነው። ማለት ጊፍት ለኔ አርጋልኝ ነው ገንዘብ። ከዛ ነው በዛ ብር ገዛሁልሽ ማለት ነው። ኧረ አቀልድ ወይኔ ተማረጉልት። አሬ ደስታዬ በቃ ታዲያ አሁን ይሄን የሚያክል ስጦታ ባጃጅ ውስጥ ነው የሚሰጠው? ግን በእናትህ አይ ስለቸኮልኩ ነው። አንተም ከኔ እኩል ጓጉተሃል። በጣም ነው የምትፈልገው ማለት ነው በዚህ እኔን ማየት። ዋው አይ እንደዛ ማየት ነው። ቴንክ ዩ። ወይኔ ያደረከው አንተ ልጅ እንደውለህ ታብዛብኝ። እኔ አልቻልኩም፣ በቃ እኔ አልቻልኩም። ከብዙ ልፋት በኋላ ፋይናሊ ዊ ዲድ ኢት። ጋናውን እኮ አመስግኝ እያልኩሽ ምንድን ነው? እሺ ስሟን አለስክልኝ። እሺ በቃ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። በጣም ነው የምወዳችሁ ሁላችሁንም። አንቺን ደግሞ እጅግ በጣም አድርጌ በወጣ ይተካ ይጨምርልሽ ያለሽ ላይ እውነት እኔ እንዳይ በጣም እኮ ተራ ነገር ነው። እኔ እንደዚህ ማሰብ አልነበረም። እንደዚህ ላስጨንቃችሁም አልፈለኩም ነበረ። ግን አመሰግናለሁ። በጣም ከልቤ ወዳችኋለሁ፣ ወድሻለሁ። የላካችሁትንም ሰዎች በቃ ሁላችሁንም ወዳችኋለሁ። ኮሜንቱንም አላየሁትም፣ በደንብ ገብቻ ያለው እና በቃ ሊቃል የለኝም። ባይሆን አንተ አመስግን። እኔም በድጋሚ በጣም ለተበብርሽ በጣም ከልብ አመሰግናለሁ ማለት ነው። እግዚአብሔር ይስጥልን። በወጣ ይተካ ጨምሮ ይስጥሽ። በረከት ያድርግሽ። እኔ ግን ልሂድ። አይ ተረጋጊ። ዛሬ አይደለም እኔ ልሂድ። አይ እና የቪዲዮ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። እና ደግሞ እንኳን ለክርስትና እምነት ተከታዮች በሙሉ ለብርሃነ ትንሣኤው እንኳን አደረሳችሁላችሁ ነው። አንደበቴ ራስ ተሳስሯል። እኔ አልቻልኩም። በቃ እኔ ልሂድ።